Stranger, hey, pour it on me. Hey, hey, head down like it sounds so free. Hey, from the wasteland to the feast we see. New world, new world. Hey, what to the crown full of old wine? We drop that cup, step out of that line. Dry land, but the clouds still rise. Rain of power falling from the skies. Touch my hand, I glow. ለአንድ ሰው በጣም አስፈላጊ my people say cannot be done. I know from the dust to the golden floor, from the street to the nation's door. ብዙ ነገር ነው ይሄ ማሰብ ጀመርኩኝ። የእግዚአብሔር መንፈስ ለአንድ ሰው አለኝ በጣም አስፈላጊው እኔ ነኝ አለኝ። እግዚአብሔር መንፈስ እኔ ነኝ አለኝ። ይኸውላችሁ ሰው ክሬት ከተደረገ ከተፈጠረ በኋላ የህይወትን እስትንፋስ በአፍንጫው ካስገባበት በኋላ ሰው ያው ነፍስ ያለው ሆነ ይላል አይደል? አዳት ዴይ ያ ሰው ለኪ ሆኗል፣ እድለኛ ሆኗል። ምክንያቱም እግዚአብሔር ፈጥሮታል። አንደኛ እድለኛ ነው፣ ሁለተኛ ያ ሰው የተፈጠረው ከእግዚአብሔር ጋር እንዲኖር። በደንብ ስሙ እሺ። እና አልቲሜት የሚባለው ነገር ምንድነው ሲባል እግዚአብሔር ከአንድ ሰው ጋር ሲሆን፣ አዎ ብዙ ሰው አውቃለሁ ይሄ ነገር እንደተለመደም አውቃለሁ። ምክንያቱም ኤቭሪ ሰንዴይ እና ደግሞ ሌላም ቤተክርስቲያን ስትሄዱ እግዚአብሔር ከኛ ጋር ነው የሚለው ቃል በጣም በተደጋጋሚ ስለበዛ ጭንቅላታችን ለምዶታል። ግን ነገሩ ከሃይማኖት ውጪ እንደዚህ አውጥታችሁት ብታዩት ማን ነው እግዚአብሔር? ኢዚሊ ሰማይና ምድርን ካለመኖር ወደ መኖር ያመጣ ዊዝን ፍራክሽን ሰከንድ በአይን ግልጥ በዚህ በጣም በፈጠነ ሁኔታ ሰማይን ይዘረጋ። አሜን በሉ እስቲ አሜን አሜን። መልአኩ ገብርኤል for the first time መጣና አወራ። ሲያወራ የተጸነሰው አይደለም አለው፣ አንተ ከምታስበው አይደለም ከመንፈስ ቅዱስ ነው አለውና ጮኛን ማርያምን ለመውሰድ አትፍራ አለው። ከዛ ምን አለው? ሕዝቡን ከኃጢአታቸው ያድናቸዋል አለውና ስሙን ኢየሱስ ትለዋለህ አለው። ከዛ አለ ይኸውልህ አስተውላለሁ በነብይ አለው ከጌታ ዘንድ አለ። አሁን ስለሚወለደው ሕፃን ልጅ ልንገራለሁ። በነብይ ከጌታ ዘንድ ስሙ አማኑኤል ነው አለ። አማኑኤል ማለት የስሙ ትርጉም እግዚአብሔር ከማን ጋር ነው? እስቲ እግዚአብሔር ከኛ ጋር ነው በሉ። ግን ስም አለው። ስሙ ማን ነው? አማኑኤል ነው። ሌላ ስም አለው ኢየሱስ። ኢየሱስ ለሚለው ስም ኢየሱስ የሚለው ስም መልአኩ ገብርኤል ሲገልጠው እግዚአብሔር ከኛ ጋር ነው ማለት ነው። ኦል ኦፍ ሰደን አንድ ሰው ኢየሱስ ብሎ ለመጣራት እግዚአብሔር እድል ሰጠው ማለት እየጠራ ያለው እግዚአብሔር ነው እንጂ ሰው አይደለም። እግዚአብሔር ቃል ምንድን ነው የሚለው? ኢየሱስ እርሱ ክርስቶስ ነው ብሎ የሚያምን ከማን ተወልዷል ይላል? ከእግዚአብሔር ተወልዷል ይላል። ኢየሱስ እርሱ ምንድን ነው? ክርስቶስ እግዚአብሔር ያህዌ ኤሎሂም። አንድ አይሁዳዊ በጣም የሚጠላው ነገር ኢየሱስ ኤሎሂም ነው። ብቻህን ከሆንክ በድንጋይ ወግሮ ይገላል። ምክንያቱም ያ ግሬት የሆነ እግዚአብሔር እንዴት ስጋ ለብሶ ይመጣል? አብሮነቱን ከሰው ጋር ያደርጋል። ለምንድን ነው? ምክንያቱም እግዚአብሔር ከሰው ጋር መኖር ይወዳል። አሁን ጠይቄ መልስ ያጣውለት ነገር በመንፈስ ብቻ ሲሆን የሆነ ነገር የምረዳው ይሄ ነው። ጸልዬ እግዚአብሔር ትልቁ እግዚአብሔር እንዴት ነው ከሰው ጋር የሆነው? እና ሌሊት ምንም ነገር ባይኖር ገባኝ። እግዚአብሔር ከአንድ ሰው ጋር ከሆነ ያ ሰው ሙሉ ነው። ድምጻቸው አይሰማም። ያ ሰው ምንም ነገር ሊጎለው ይችላል።
ኦል ኦፍ ኤ ሰደን እግዚአብሔር ከሱ ጋር ከሆነ ምንም ነገር የሱ መሆን ይጀምራል። አሜን አሜን። ቆላስይስ መጽሐፍ ላይ ሁሉ በእርሱ ተጋጥሟል ይላል። እንግዲህ አስቡት፣ ምንም ያልተገጣጠመ ነገር የለም። ምንድን ነው የምታስቡት? ኢየሱስ አንተ ጋር አለ ማለት ሁሉ ነገር ለመገጠም ይመጣል። አሜን አሜን። ሁሉ ነገር ወደሱ ይመጣል። እናንተ የምትፈልጉት ነገር እሱ ጉዳዩ ራሱ ኢየሱስን ይፈልገዋል። ሁሉ በእርሱ ተጋጥሟል። እሱ ካለ ሁሉ አለ። የእግዚአብሔር መንፈስ ዛሬ በኃይል ይነካቸዋል። በዚህ ጊዜ በዚህ አንድ ሳምንት ውስጥ ማለት ነው መንፈስ ቅዱስ ጣልቃ ገብቶላታል። አሜን። ህይወቷን ሚዝረብል ያደረገ አጋንንት እግዚአብሔር አምላኬና አባቴ መጥቶታል። ከዚህ ቀን በኋላ በጌታ በኢየሱስም ጉድ ኒውስ ትሰማለህ። ጉድ ኒውስ ትሰማለህ። መልካም ዜና ትሰማለህ። መልካም ዜና ትሰማለህ። አሜን። Lord Jesus, thank you. I need to focus. በሮቼ ተከፈቱ በሉ እስቲ ተናገሩ። በሮቼ ተከፈቱ በሉ። ቤተሰብን እግዚአብሔር ከሞት መንፈስ ነፃ እያወጣ አሜን። ራይት ነው። በጣም የሞት መንፈስ ነው የሚሸተኝ እና ነፃ እያወጣቸው አሜን። ሹማ አካቲላ በይን ኦራ ባሃካቲላ ባይ ማሶብራ አካቲላ በይን ኮራ ባጋዲ ገባይ የውጭ ሀገር አገልጋዮችን ትመለከታለህ? ትመለከታለህ? ስንት ጊዜ ሆነ ስትመለከት? ሌላ አንድ ጸጉራም የሆነ አገልጋይ ራስታ አይተሃል? እና አሁን ያልከው የጠራልኝን ስም ትወደዋለህ። በጣም ረጋ ብሎ ስለሚናገር ትወደዋለህ። ግን ይሄኛው ግን በጣም የሚገርም ሆኖብሃል። አሁን አዲሱ ማለት ነው እና ምክንያቱም አይተህ ዲስ ማን ሁ ኢዝ ዲስ ማን ስትለኝ